እንግዲህ በዛሬው የንግድ ዓለም ውስጥ በቢዝነስ ስትራቴጂና በቴክኖሎጂ መካከል ያለው ክፍተት በየቀኑ እየሰፋ ነው ማለት ይቻላል። ታዲያ ይህንን ክፍተት ለመድፈን አዲስ አይነት መሪ ብቅ እያለ ነው። ይህ መሪ ቴክኒካል ማርኬቲንግ ፕሮጀክት ማኔጀር ይባላል። በዛሬው ዝግጅታችን ይህንን እጅግ ተፈላጊ የሆነ የሙያ መስክ እንዴት መቆጣጠር እንደሚቻል የሚያሳይ አንድ ፍኖተ ካርታ እናያለን። እሺ፣ ዋናው ጥያቄ ምንድን ነው? የንግድ ስትራቴጂን ጠንቅቆ የሚያውቅ ግን በተመሳሳይ ሰዓት የቴክኖሎጂውንም ቋንቋ አቀላጥፎ የሚናገር መሪ ያስፈልገናል ወይ? መልሱ አዎ ብቻ አይደለም። የጥያቄ ራሱ አዲሱ የማርኬቲንግ መሪ ምን መምሰል እንዳለበት የሚወስን ወሳኝ ጉዳይ ሆኗል። እስቲ በጥልቀት እንየው። እሺ፣ ወደ መጀመሪያው ክፍላችን እንምጣ። ስለ አዲሱ የማርኬቲንግ ትዕዛዝ ነው የምናወራው። ለመሆኑ ለምንድን ነው ድንገት የቴክኖሎጂና የማርኬቲንግ ዕውቀትን ማጣመር አማራጭ መሆኑ ቀርቶ የግድ አስፈላጊ ሆነው? ምክንያቱን እንመርምር። ነገሩ እንዲህ ነው። የማርኬቲንግ ፕሮጀክቶች በጣም ተለወጡ። ያው ዝም ብሎ ፕሮጀክቱን በጊዜው እንዲያልቅ ማድረግ ብቻ በቂ መሆኑ ቀርቷል። ደንበኞች የቀን መቁጠሪያን የሚከታተል ሰው አይደለም የሚፈልጉት። የቴክኖሎጂውን ውስብስብ ካርታ የሚያሳይ መሪ ነው የሚፈልጉት። በቃ ስራ አስኪያጅ ብቻ ሳይሆን የቴክኒክ ስትራቴጂስት ያስፈልጋቸዋል። እሺ፣ ወደ ሁለተኛው ክፍላችን ስንመጣ ይህ መሪ ያስፈልጋል ካልን በትክክል በየቀኑ የሚያከናውነው ተግባር ምንድን ነው? እስቲ ሚናውን በዝርዝር እንመልከት። የሚተዳደሩ ተግባራት የሚለው ቃል ትንሽ የተወሳሰበ ሊመስል ይችላል፣ ግን አይደለም። በቀላል አማርኛ ስናየው የቴክኒካል ፕሮጀክት ማኔጀር ልክ የፕሮጀክቱ ልብ እንደማለት ነው። ሁሉንም ነገር የሚያቀናጅ ማዕከል። ሰዎቹን፣ ሂደቶችን እና ቴክኖሎጂን በአንድ ላይ በማሰባሰብ የፕሮጀክቱን ምት ያስተካክላል። ይህንን በተግባር ለማየት እንደ ቶፕታል ባሉ መድረኮች ላይ ደንበኞች ምን እንደሚጠየቁ እንመልከት። ዝርዝሩን ስታዩት በጣም ነው የሚያስገርመው። ከማርኬቲንግ ቴክኖሎጂ ግምገማ አንስቶ እስከ ዘመቻ መረጃ ትንተና ድረስ ይጠየቃሉ። ይህ የሚያሳየን የክህሎት ጥያቄው ምን ያህል ሰፊና ጥልቅ እንደሆነ ነው። ክፍል 3 ላይ ደግሞ ስለ ክህሎቶች መሰረቶችና ፕሮጀክቶች እናያለን። እሺ፣ ስለዚህ ሙያው ምን እንደሚመስል አይተናል። አሁን ደግሞ ወደ ዋናው ነገር እንምጣ። እንዴት ነው በዚህ መስክ ስኬታማ መሆን የሚቻለው? የሚያስፈልጉት ትክክለኛ ክህሎቶችና መሰረቶች ምንድን ናቸው? ይህንን ልክ እንደ ሁለት የተለያዩ የአእምሮ ክፍሎች ማሰብ እንችላለን። በአንድ በኩል እንደ ኤምቢኤ ያለ የቢዝነስ ስትራቴጂ፣ በጀት እና የሰዎች አስተዳደር ክህሎት አለ። በሌላ በኩል ደግሞ የመረጃ ትንተና፣ የፍለጋ ፕሮግራም ማሻሻያ ወይም ኤስኢኦ እና የደንበኞች ግንኙነት አስተዳደር ወይም ሲአርኤም ስርዓቶችን የመረዳት ጥልቅ የቴክኒክ ችሎታ አለ። ሁለተኛው አስማት የሚፈጠረው እነዚህን ሁለት ዓለማት በአንድ ሰው ውስጥ ሲዋሃዱ ነው። እነዚህ ደግሞ የመሳሪያ ሳጥኑ ወሳኝ ክፍሎች ናቸው። ከጉግል አናሊቲክስ የደንበኞችን ባህሪ ለመረዳት እስከ ሴልስ ፎርስ የደንበኞችን ግንኙነት ለማስተዳደር ድረስ እያንዳንዱ መሳሪያ አንድን የተወሰነ ችግር ነው የሚፈታው። ዋናው ነገር ግን እነዚህን መሳሪያዎች ማወቅ ብቻ አይደለም፣ እንዴት አብረው እንደሚሰሩ ተረድቶ እንደ ኦርኬስትራ መሪ ማቀናጀት መቻል ነው። ይሄ ዝም ብሎ የተደረደሩ ፕሮጀክቶች ዝርዝር እንዳይመስናችሁ። ይሄ ልክ እንደ መሰላል ነው። ደረጃ በደረጃ የሚያሳድግ የሙያ እድገት መስመር ነው። ከቀላል የድር ጣቢያ ግምገማ ጀምሮ ቀስ በቀስ ወደ ውስብስብ የደንበኞች ግንኙነት አስተዳደር እና ሙሉ የገበያ ስትራቴጂ ትግበራ መሸጋገር ይቻላል። እያንዳንዱ ደረጃ ለሚቀጥለው ያዘጋጃል። በአራተኛው ክፍል ደግሞ የስትራቴጂክ ምህዳሩን እንቃኛለን። እሺ፣ እስካሁን ስለ ክህሎቶቹ አውረናል። ነገር ግን ስራው ራሱ የሚገኝበት ምህዳር ምን ይመስላል? እስቲ ሰፋ አድርገን ስጋቶቹንና በሌላ በኩል ደግሞ ያሉትን አስደናቂ ዕድሎች እንምዘን። ናያችሁ፣ እዚህ ጋር አንድ ወሳኝ ሚዛን አለ። በአንድ በኩል ቴክኖሎጂ በየቀኑ ይለወጣል፣ ክህሎቶች ቶሎ ጊዜ ያለፈባቸው ሊሆኑ ይችላሉ። ይህ ስጋት ነው። በሌላ በኩል ግን እነዚህን የተቀላቀሉ ክህሎቶችን የያዘ ሰው ከፍተኛ ተፈላጊነት፣ የተሻለ ክፍያ እና በንግዱ እድገት ላይ ቀጥተኛ ተጽዕኖ የማሳደር አስደናቂ ዕድል አለ። ታዲያ እነዚህን ስጋቶች እንዴት ነው የምንወጣቸው? መፍትሄው ይህ ነው። ያለማቋረጥ በመማር በአንድ በተወሰነ ዘርፍ ለምሳሌ እንደ አርቲፊሻል ኢንቴሊጀንስ ባሉ ነገሮች ላይ ልዩ ዕውቀት በማዳበር እና ጠንካራ የግል የሙያ አሻራ በመገንባት። እነዚህ እርምጃዎች ስጋቶቹን ወደ ዕድል የሚቀይሩ መፍትሄዎች ናቸው። እሺ፣ ወደ መጨረሻው ክፍላችን መጥተናል። ክፍል 5። እስካሁን ብዙ ቲዮሪ አውርተናል። አሁን ደግሞ ሁሉንም አንድ ላይ አድርገን በተግባር እንየው። አንድ ፕሮጀክት ከመጀመሪያው እስከ መጨረሻው እንዴት እንደሚመራ በተጨባጭ ምሳሌ እንመልከት። ለምሳሌ አንድ አዲስ ምርት ወደ ገበያ ለማስገባት የሚደረግ የቴክኖሎጂ ዘመቻን እንውሰድ።
ይሄ አንድ የቴክኒካል ማርኬቲንግ ፕሮጀክት ማኔጀር በየቀኑ ሊያጋጥመው የሚችል አይነት ተግባር ነው። የፕሮጀክቱ የህይወት ውደት ይህንን ይመስላል። ሁሉም ነገር የሚጀምረው ከባለድርሻ አካላት ጋር በመሰማማትና ቁልፍ የአፈጻጸም አመልካቾችን ወይም KPIs ከመወሰን ነው። ከዚያ ወደ ቴክኖሎጂው ዝግጅት እንገባለን፣ ዘመቻውን እናስጀምራለን እና በመጨረሻም ውጤቱን እንተነተናለን። ቅድም የሚተዳደሩ ተግባራት ያልነው ጽንሰ ሐሳብ በተግባር ሲገለጽ ይሄ ነው። ታዲያ ይህ ሁሉ ልፋት ምን አመጣ? ውጤቱ ምንድን ነው? ሁሉም ነገር በዚች አንድ ቁጥር ይጠቃለላል። ይሄ ቁጥር ምን ማለት ነው? በብርቃት ባለው የፕሮጀክት አስተዳደር ምክንያት ምርቱ ወደ ገበያ የሚደርስበት ጊዜ በ40 በመቶ ቀንሷል ማለት ነው። ይሄ ለቢዝነሱ ጊዜን፣ ገንዘብን እና ከሁሉም በላይ የውድድር ብልጫን የሚያስገኝ ትልቅ ስኬት ነው። ስለዚህ በመጨረሻ አንድ ትልቅ ጥያቄ እናንሳ። ይህ የቴክኖሎጂ እና የስትራቴጂ ውህደት የወደፊቱ የአስተዳደር ሞዴል ሊሆን ይችላል? ይህ የሙያ አዝማሚያ ስለ ማርኬቲንግ ብቻ ሳይሆን በአጠቃላይ ስለ አመራር ምን እየነገረን እንደሆነ እንድናስበት ይጋብዘናል።